ግን አሁን የፈለጓት ስላተሙሴ ለማሻገር ነበረ
የእግዚአብሔር ክብር ከነሱ ስለተለየ ግን 34,000 በአንድ ዛልተዋል። ጽላቱ ስትማረከች ኤሊም እስከ ልጆቹ ድረስ ተወገደ። ኤሊ ጦርነቱ ገፍ ብሎ ጠየቀ። ተማርካለች ጽላተ ሙሴ። ልጆች አፍኒንና ፊንሐስ ተመትተው ወድቀዋል። ከእስራኤላውያን ማንም የተመለሰ ነገር የለም ብሎ ስለማቸው ደነገጠና ከአልጋው ወድቆ ቆሞ ቆሟል። መጀመሪያ ልጆቹ ቢቆጣ የእግዚአብሔር ክብር ቢያስቀድም ጽላተ ሙሴ እንኳን ልትሄድ ቀርቶ ክብራቸው ነበረች። አንድ ሆነው ጥቂቶች ሆነው አሸናፊዎች ነበሩ። ክብር ከነሱ ለቀቀ። ክብር ከነሱ ወሰደ። ጽላተ ሙሴን የወሰዱ ፍልስጤማውያን ጣዖታቸውን ሁሉ ጽላተ ሙሴን በስራ አስቀምጠው ጣዖታቸውን ሁሉ በላይ አስቀምጠው ነበረ። ይሄ ከእግዚአብሔር መጣች የምትባለው ለሙሴ ሰጠው እግዚአብሔር ያለው የሚናገሩና እስኪ ዛሬ በእጃችን ከብታለች፣ ማን ነው ከእጃችን ወስደው? እስኪ ኃይሏን እናያለን በማለት ጣዖታቸውን በላይ ደርድረውባታል። ደርድረው ሲሄዱ ሌሊት ግን የነበረው ጣዖት ሁሉ እንዳመድ አድርቃ ጽላተ ሙሴ በላይ ሆና ተገኘች። እንኳን ደስ አላችሁ ማለት የእግዚአብሔር ክብር የትም ቦታ ብሄድ ክብር አለው። አንድ ቢሆን አንድ ሰው ሆነ የትም ቦታ ብሄድ የእግዚአብሔር ክብር ያለበት ሰው አያፍርም። ጽላተ ሙሴ ሲልቁ ሲያናንበ ነበሩ ሰዎች የነበሩ ጣዖታቸውን ገለላውጣ አድቃ በላይ ተገኘች። አፈሩ፣ ደነገጡ። ያ ብቻ አይደለም፣ የወሰኗት ሰዎች ሁሉ በእባጭ እንዳለ የነበረው ሰው ተመታ። ምን እናደርጉ ተነጋገሩ። ይህችን የእግዚአብሔርን ታቦት የእግዚአብሔር የቃል ኪዳኑ ታቦት በክብር ወደ ሀገሯ እንመልሳት። እኛስ እስራኤላውያን ስናሸንፍ እሷንም ስንማርክ አቅማችን ከነሱ በላይ መስሎ ነበረ። ይህ የእግዚአብሔር ሀብት ነው። የእግዚአብሔርን ክብር ተዳፍረናል። ጽላተ ሙሴን እንመልስ ብለው ወርቅ አስይዘው ሁሉ ነገሮች ብለው ወደ እስራኤል በክብር ማንም ነገር ማንም ሳይመልሳት ራሳቸው በመቅሰፍት ስለተመቱ በእንባ ስለተመቱ ጽላተ ሙሴ ወደ ሀገሯ ወደ ቅድስት ኢየሩሳሌም አሻገሩና ሰለሙ በራሳቸው። የእግዚአብሔር ምስጢር ረቂቅ ነው። እግዚአብሔር የሚጣሉትን የሚንቁትን የሚተቹትን ያስወግዳል እንጂ ቤተ መቅደሱ ይጠብቃል። የቤተ መቅደስ ጠባቂ ማን ነው? እግዚአብሔር ነው። ቤተ መቅደስ የሆነው አካላችን እኛም በሄድንበት ሁሉ የሚጠብቀን የሚያጽናናን እግዚአብሔር ነው። እኛም በስደት ስንኖር ማን የሰበሰበ? ቤተ መቅደስ የሆነውን አካላችን ማነው የሚከባከበው? እግዚአብሔር ነው። ስለ እኛ ብሎ ነው የሞተው። ስለማንም ባለው የሞተው ስለ እኛ ብሎ ነው የተሰቀለው። ስለ እኛ ብሎ ነው መስቀል ላይ የዋለው። እኛ የክርስቶስ ቤተ መቅደሶች ነን። እኛ የክርስቶስ አገልጋዮች ነን። እኛ የክርስቶስ አካል ነን። የክርስቶስ አካሎች ነን። እግዚአብሔር ይወደናል። እግዚአብሔር ያከብረናል። ከጽላተ ሙሴ የበለጠ ለእኛ ስጋውን ቆርሶ ደሙን አፍስሶ ሰጥቶናል። ስንቶቻችን ስጋውን በስንሳ የተቀበልን እናገለግለው? ንስሐ የገባን ስንቶቻችን ነው? በንስሐ የምንመላለስ ስንቶቻችን ነው? ወይስ ቤተ መቅደስ አካላችን አሳልፈን ሆነ ደግሞ እዛ እንግባ? ጊዜው፣ ሰዓቱ፣ ወቅቱ ንስሐ የሚያስፈልገው ዘመን ነው። በንስሐ እንመላለስ። እግዚአብሔር ይቅር ባይ ነው፣ አባት ነው። እንኳን ንስሐ ገብተን ንስሐ ሳንገባ እንኳን የሚጠብቀን የሚያጽናናን አባቶቻችን አምላክ እግዚአብሔር ይቅር ባይ ነው። እግዚአብሔር ባርኩ ጸጋው ለሁላችን ያድለን። ቤተ መቅደሱ እግዚአብሔር ሰጠን። የቃል ኪዳኑን እግዚአብሔር ሰጠን።
ምን ያሳጣን ነገር አለ? ሁሉ ነገር የኛ ነው። ማህበቱ የኛ ነው። ቅዳሴው የኛ ነው። ዝማሬው የኛ ነው። እግዚአብሔር የኛውን ሳይሆን እግዚአብሔርማ ስጋውን በልተን ደሙን ከብረንበታል። በዚህ ቦታ ስንመጣ የትም ቦታ ቦታውን ማክበር፣ ሰውን ማክበር፣ ራሳችን ማክበር ከኛ ይጠበቃል። የአባቶቻችን አምላክ አምላክ ነፍሳት ከሁላችን ጋር ይሁን።